ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ጤናችሁ ብዝት ይበልልኝ። ዛሬ የማሳያችሁ ጥረት እንደሚሳካ ተማመን አትጠራጠር የሚል ነው። ሰብስክራይብ አድርጉት ከተመቻችሁ፣ ላይክ፣ ሼር እና ኮመንት ጻፉልኝ። ርዕሳችን ንግባ። ጥረት እንደሚሳካ ተማመን አትጠራጠር ይላል። ስኬት ብዙ አጀቤት ያለው አውንታዊ ነገር ነው። ስኬት የተሟላ አዱኛ ነው። የሰመረ ትዳር ጎጆ ነው። ተስማሚ የእረፍት ጊዜ ነው። ሽርሽር ነው። በቂ ገንዘብ ነው። ልጆችን ነገ ምን ይበላሉ ይሆን ብሎ አለመጨነቅ ነው። ስኬት በሌሎች ተመስጋኝ ለመሆን መብቃት ነው። የሌሎች አድናቆትን ለመሳብ መቻል ነው። በአመራር ብቁ ሆኖ መገኘት ነው። በማህበራዊ ኑሮና በስራ ላይ መልካም አርአያ ሆኖ መታየት ነው። ስኬት ነፃነት ነው። ከመንፈስ ባርነት፣ ከብስጭት፣ ከፍርሃት፣ ከጸጸት፣ ከውርደት፣ ከህሊና ሽፈታና ከውድቀት ነፃ መሆን ነው። ስኬት ስብዕናን ማክበር ነው። የህይወት ጣፋጭ ጣዕሙ እየቀመሱ እውነታውን ደስታ በመጎናጸፍ ኑሮን በእርካታ መምራት ነው። ስኬት ለሌሎች አለኝታ ሆኖ መገኘት ነው። አለኝታነትን ተማምነው እርዳታን ለሚጠብቁ ፈጥኖ መድረስ ነው። ስኬት አሸናፊ መሆን ነው። ለሁሉ በእጄ ለሁሉ በደጄ መብቃት ማለት ነው። መቼም ከኑሮ ጋር የሚያደርገው ውጣ ውረድ ግቡ ለሁሉ ለዚህ ነውና ማንኛውም ሰው ኑሮ እንዲሳካለት ይሻል። በህይወት ዘመኑ ምድራችን ከምትለግሰው በጎ ትሩፋት አንዱ እንኳን እንዲጓደልበት አይፈልግም። ማንም ቢሆን የሰቆቃን ኑሮን አያስደስተውም። ተዋራጅነትን ፈቅዶ አይቀበልም። በማህበረሰብ አባልነቱ እንደ ሁለተኛ ዜጋ መታየት ይሰቀጥጠዋል። ሰው ሆኖ ታንቆ መኖርን የጻር ያህል ይከብደዋል። እምነት ካለ ተራራን ማንቀሳቀስ እንደሚቻል የሚገልጹ ጥቅሶች፣ ምክሮች በቅዱሳን መጽሐፍ ውስጥ ይገኛሉ። ከተማመንክ፣ ካልተጠራጠርክ የማትራመደው አንዳች ነገር አይኖርም። ፈቅ ማድረግ ትችላለህ። ብዙ ሰዎች ግን ይህንን የሚሞክሩ አይመስላቸውም። ተራራው ፈቅ ማድረግ ትችላለህ። ብዙ ሰዎች ግን ይህንን የሚሞከር አይመስላቸውም፣ አያደርጉትም። እንዲያውም ጥቅሱንና ምክሩን የሞኝ አባባል አስመስለው ሲናገሩ ይሰማሉ። ተራራ ካለበት ስፍራ ፈቅ እንዲል ማሰብ ቂልነት ነው ይላሉ። ከቶ አይሞክሩም ይላሉ። ምሳሌያዊ ጥቅሱን በጥሬው ተርጉሞ ይህንን ግምት መስጠት ግን ስህተት ነው። ምሳሌው የተጠቀሰው በጎ ማሰብ፣ መመኘት፣ በያዙት ዓላማ መግፋትና ለስኬት መብቃት ለማጉላት እንደሆነ አያመዛዝኑ። በእርግጥ ግዑዝ ተራራ ከዚህ ስፍራ ወደዚህ ፈቅ በል ማለት የሞኝ ፈሊጥ ይመስላል። ማንኛውም እንደየአቅማችንና እንደየኑሮ ደረጃ ነው ምኞታችን። ገዝቶ ለመልበስ የሚገደድን ናፍቅ አይገባም። ሐር ሊናፍቅ አይገባም። 5 የመኝታ ክፍል፣ 3 የመታጠቢያ የመጸዳጃ ክፍል ያለው መኖሪያ ቤት፣ እጅግ ውድ ዋጋ ያለው ጌጣጌጥ መመኘት ከአቅማችን በላይ ከሆነ ራስን የቻለ ህመም ነው። የፖለቲካ መሪ ለመሆን ያለ ምኞት ከኑሯችንና ከትምህርታችንና ከማህበራዊ ተሳትፎችን ጋር ካልተቀራረበ ትርፉ ህሊናን ማቁሰል ነው። አንድ አብይ ጉዳይ ግን ሊረሳ አይገባም። የእምነት ጥናት ካለ ተራራው ፈቀቅ ማድረግ ይቻላል። በዚህ መሰረት ወደ ምኞታችን ለመድረስ በምናደርገው ጉዞ ቁርጠኞች ከሆንንና እንደሚሳካልን ካመንን ምኞታችን በስኬት ይደመደማል። የመተማመን ኃይል ምትሃታዊ ወይንም ከሰው ልጅ ግንዛቤ ውጪ የሆነ ድብቅ ሚስጥር አይደለም።
መተማመን በአዎንታዊ ገጽታ አደርገዋለሁ፣ ፈጽመዋለሁ ማለት ነው። ለአሉታዊ ስኬት ስሜትን ማነሳሳት፣ አካልን ማነቃቃት፣ አእምሮን ማዘጋጀትና ድርጊትን ማከናወን ነው። እና ድርጊቱን ለማከናወን እንደምትችል ስታምን እንዴት ላከናውነው ለሚለው ጥያቄ ምላሽ ታገኛለህ። በዓላማችን በየዕለቱ አዲስ ስራንና አዲስ ሰራተኛን ይገናኛሉ። በሚሊዮን የሚቆጠሩ ሴቶች፣ ወንዶች፣ ወጣቶች ትምህርታቸውን ጨርሰው ወደ ስራ ዓለም ይሰማራሉ። ራስን ለመቻል አዲስ ህይወት ይጀምራሉ። እያንዳንዱ ስራ ጀማሪ ወጣት ሁሉ ነገር ተሟልቶ የሚያይበት ቀን ይናፍቃል። በደሞዝ በክብርም ከፍ ብሎ የላቀ ደስታ እንዲያገኝ ይመኛል። ሁሉም ወጣቶች ለበጎ ህይወት መቀዳጀት ይመኙ እንጂ ወደ ከፍታ ለመዝለቅ የሚያስችላቸውን የህይወት ርካብ ቆንጥጠው ለመርገጥ አይችሉም። መተማመን ይጎላቸዋል። እዚህ መድረስ የማይቻል ይመስላቸዋል። እንዴት መድረስ እንደሚችሉ ግን ብልህነትና ዘዴ አይቀይሱም። በደፈናው አይችልም፣ አይደረስም ብለው ይደመድማሉ። ስለዚህ ምኞታቸው አዝለው ከወዲሁ ይቀራሉ። ዳሩ ግን በጣም ጥቂት ወጣቶች ምኞታቸውን እንደሚሳካ ስለሚያምኑ ብዙዎቹ አይችሉም፣ አይደርሱም ያሉትን ዳገት ወጥተው ከከፍታ ጫፍ ፊት ይላሉ። የስኬትን ማዕድ ይቋደሳሉ። እነዚህ የተሳካላቸው ጥቂት ወጣቶች ስራቸውን ሲጀምሩ እጨርሰዋለሁ ብለው ነው። ስራቸውን በብቃት ማከናወን እንደሚችሉ ተማምነው ነው። ለሩቅ ምኞታቸው ስኬታማ መሆን እርግጠኞች ሆነው ነው። በዚህም ብርታትና መተማመን ሩቁን ምኞት ያቀርቡታል፣ ይደርሱበታል እና ኑሮን የተሳካላቸው ይሆናል። የሚሳካላቸው ሰዎች ከተሳካላቸው ሌሎች ሰዎች የኑሮ ልምድ፣ ትምህርት የሚቀስሙ ናቸው። ከአለቆቻቸው ጭምር በጎ ስራ፣ በጎ ስነ ምግባርንና ባህሪያትን ይኮርጃሉ። ከኑሮ ውጣ ውረድ ትብት እንደምንም ለመቀላቀል እንደሚችሉ ድንገት በሚያጋጥም ችግር ሳይደናገጡ፣ ተስፋ ሳይቆርጡ ለችግር መፍትሄ አግኝተው ከውሳኔ ላይ እንዴት እንደሚደርሱ ያስተውላሉ። ዝንባሌያቸውን ያጤናሉ። በአጠቃላይ እንዴት ላከናውነው የሚለው ጥያቄ የስኬታሞች የዘወትር ፈሊጥ ነው። የጀመሩትን ስራ ዳር ሳያደርሱ በመሃል ስለሚያቆሙ ለስራ ከመነሳታቸው በፊት እነርሱ ይህን ጥያቄ ደጋግሞ ይጠይቃሉ። እንዴት ላከናውነው ይላሉ። ተራራን ማንቀሳቀስ አያቅትም ብለው የሚተማመኑ ሰዎች ይሳካላቸዋል። እምነት የሌላቸው አይሳካላቸው። መተማመንን የክንውን ውጤት ኃይል መሆኑን የሚገነዘቡ በጣም ጥቂቶች ናቸው። ይህም ሆኖ በዛሬው ዘመናዊ ዓለማችን ውስጥ በመተማመን ተራራን ማንቀሳቀስ ይቻላል ከሚለው የበለጠ እጹብ ድንቅ ተአምር እየተከናወነ ነው። ከምርዳችን ሌላ ይደርስበታል ተብሎ ያልተገመተውን የህዋ ጉዞ በሰው ልጅ እውቀትና ተከታታይ ጥረት እውን እየሆነ ነው። መተማመንን ባይኖር ኖሮ ሳይንቲስቶች ጥረትን ዳር ለመድረስ ትጋት፣ ፍላጎትንና ጉጉት ኖሯቸው ስኬታማ ሊሆኑ አይችሉም ነበር። በመተማመን የማይቻል ነገር ይቻላል፣ የማይሳካ የማይመስል ይሳካል፣ የካንሰር ደዌ ድል ለመንሳት ይቻላል የሚለው መተማመን ያለ ጥርጥር መድኃኒትነቱን ያስገኛል። በዘመናችን ታላቋ ብሪታንያ ከሌላው የዓለም ክፍል ጋር በየብስ ሊያገናኝ የሚችል የመሬት ውስጥ ጎዳና መስራት ተችሏል። በዓለም ረጅሙ የመሬት ውስጥ ለውስጥ ጎዳና ይሆናል ተብሎ የተገመተው ይህ ታላቅ ክንውን የሰው ልጅ ፈጽመዋለሁ ብሎ ስለተማመነ ተሳክቶለታል። መተማመን በሌላው መልኩ የህይወት ልምዳችን ክምችት ኃይል ውጤት ነው። ካነበብናቸው መጽሐፍት፣ በየመድረኩ ከተመለከትናቸው ተውኔቶች፣ ከሳይንሳዊ ምርምሮች ነጥሮ የሚገኝ ኃይል ነው። በተቃናው የዕለት ተዕለት ስራችን ጎልቶ ያንጸባርቃል። በቤተ ጸሎታችን፣ በፖለቲካ ድርጅቶችም እንቅስቃሴ ውስጥ መተማመን አስፈላጊ ገንዘብ ነው። እንደ እውነቱ ከሆነ መተማመን ሊኖር ይገባል
ከተማመንክ የሚገድ አንዳች ነገር የለም። ይሳካልሃል። ኑሮ አልተሳካልንም ከሚሉ በርካታ ሰዎች ጋር ሀሳብ የመለዋወጥ እድል ገጥሞኝ ነበር። ያነጋገርኳቸው ሰዎች በንግዱም በሌላውም የስራ መስክ ተጓዳኝ ነበሩ። ስኬታማ ሊሆኑ ካልቻሉበት የተለያዩ ምክንያቶች ሰበብ አቅርቦኛል። የአብዛኛው ምክንያት ሰበብ ግን ተመሳሳይ ነበር። እውነቱን ለመናገር በመጀመሪያ ቢሆንም ስራውን ሲጀምር የሚሳካልኝ አልመሰለኝም። እንደማይሳካልኝ ስራውን ከጀመርኩ በኋላ አውቄዋለሁ። አለመሳካቱ እስከዚህ አላስደነቀኝም የሚለው አስተያየት ነበር እየሰጡኝ። እስቲ ልምከር ሊየው ግን የሚሳካ አይመስለኝም የሚለው ሀሳብ ዝንባሌ ካለ ውጤቱ ውድቀት ነው። አለመተማመን አሉታዊ ኃይል ነው። አእምሮ ለአንድ ነገር አለመተማመንን ጥርጣሬ ሲኖረው ለሽንፈታችን የምናቀርበው ምክንያት አለመተማመናችንንና የሚደግፍልን እንዲሆን እንጥራለን። አለመተማመን መጠራጠርን፣ አይሳካልኝም ብሎ መገመት ለውድቀት ዋነኛው ምክንያት መሆናቸው መዘንጋት የለበትም። ቢሆንም ጥርጣሬንና ውድቀትን አትርሳ። ከሁሉም በላይ ግን አሸናፊነታችንና ስኬታማነት አስብ። ከአንዲት ወጣት ደራሲ ጋር ያደረግኩት ውይይት ይህንን እውቀት ይበልጥ ያጎለዋል። ወጣቷ ታዋቂ ደራሲ የመሆን ምኞት አላት። ቢሆንም የአንድ የሌላ ደራሲ ታዋቂ መሆን ስሜቷን ጎድቶታል። ይገርማል። እገሌ እኮ ተደናቂ ደራሲ ነው፣ እንደርሱ የተዋጣልኝ ደራሲ ለመሆን ግን አልችልም አለች። ይህን በመናገሯ ቅር አለኝ። በሀሳቧ አልተደሰትኩም። ምክንያቱም እርሷ አድንቃ የጠቀሰችው ደራሲ አውቀዋለሁ። እስከዚህ አድናቆት የሚስብ የተለየ ችሎታ ያለው ሰው አይደለም።